አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ማለት ነው ቀለል ያለ የበር አገባብ በሩ አሁን ላይ እያስቸገረ ስለሆነ እኔ በዚህ ሞክሬዋለሁ። እንግዲህ ከተሳካላችሁ ሞክሩት ማለት ነው። እና በመጀመሪያ ለመግባት ስንዘጋጅ ርዕስ ስንጽፍ ምናምን ከሚለው አይደለም የጀመርኩት ከጉግል ክሮም ላይ ነው። ምክንያቱም አሁን መግባት ስለማልፈልግ እኔ ማለት ነው። ያንን አዘጋጅታችሁ መግቢያችሁን ርዕሳችሁን አዘጋጅታችሁ ከመጣችሁ በኋላ ያው ችግሩ ያለው ጉግል ክሮም ላይ ስለሆነ ማለት ነው። እና ግዴታ በሁለት ስልክ መሆን አለበት። ምክንያቱም በአንደኛው ስልክ ሄዳችሁ እንዲታበሩት ማለት ነው። እና እኔ ከገባሁ በኋላ ነው ሂጅ ያበራሁት። እና እንደዛ ሊያስቸግራችሁ ስለሚችል ግዴታ ሁለት ስልክ ያስፈልጋል ማለት ነው። በአንደኛው ርዕሱን ጽፋችሁ አዘጋጅታችሁ ትመጡና ጎሊፍ ከማለታችሁ በፊት እዚህ ትመጣላችሁ። እዝም ማለት ነው። ያው እንግዲህ ብንቋትትም ይቅርታ ታድርጉልኛላችሁ ማለት ነው። አሻን ሸበካዬ ደካማ ስለሆነ ከዛ ክሮም እንጫናለን። ያው ብዙ ልዩነት የለውም፣ እንደዛው ነው። የተወሰነ ነገር ነው ያለው ልዩነት ማለት ነው። ከዛ እዚህ እቺ ፕሮፋይላችን አለች አይደለ? እቺን እንጫናለን። ከዛ እቺ ሰማያዊ ጽሑፍ ያለባትን እቺን እንጫናለን። ከዛ መልሰን አሁንም እቺን እንጫናለን። ሶሪ እዚህ ጋር ነው የምንጫነው፣ እችን ማለት ነው። ሌላ እያሰብኩኝ ተሳስቼ ነበረ። ለማንኛውም እዚች ጋር ማለት ነው። አያችሁት? አሁን ይወስደናል። ይቅርታ ብያለሁ ለሸበካዬ እንትን እያለ ስለሚቆይብኝ ነው። ከዛ አሁን እዚህ መጣን ማለት ነው። ይኸውላችሁ አመጣን። እዙ አገባቡ ነው እንጂ የሚለየው ቦታው ያው ነው፣ ልዩነት የለውም። አያችሁት? ከዛ እዚህ ጋር ማለት ነው ያው ያዘጋጃችሁትን። አሁን ለምሳሌ እኔ ይሄንን የበፊት ነው አልገባሁበትም። ለምሳሌ ይሄን ለመክፈት ብፈልግ እንደዚህ አድርጌ ስለምታውቁት እዚህ ጋር ምንም አይከብዳችሁም። ከአመጣጡ ከወዳ ነው ትንሽ የተለየው ማለት ነው። ከዛ እንደዚህ አድርጌ ይሄንን እንደዚህ አድርጌ አያችሁት? 6 ደቂቃ ያነሰ መርጣለሁ። ከዚህ ይሄንን እከላለሁ። ያው እኔ አሁን አልገባም ለማሳየት ያክል ነው። እና እዚህ ጋር ሴፍ የምትለውን ሴፍ አደርጋለሁ። ወጥቼ እዛ ጋር ወጥቼ ያዘጋጀሁትን በዛኛው ስልኬ ጎሊፍ ማለት በቃ እንደዛ ነው ብዬ የማስበው። ለማንኛውም ይሄ ትልቅ ነገር ሆኖ ሳይሆን ያወቁትን ማሳወቅ መልካምነት ነው በሚል ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦቼ። የምታበረታቱኝም ደግሞ ምስጋናዬ ከልብ ነው። ኢንሻአላህ በቅርቡ ቪዲዮ እሰራለሁ፣ የምስጋና ቪዲዮ። ሁላችሁንም አመሰግናለሁ። በያላችሁበት ፈጣሪ ይጠብቅልኝ። ወሰላሙ አለይኩም።